እዚህ ደሴት ላይ ለአንድ ሳምንት ሙሉ ብቻችንን ለመኖር መተናል። አልፈራም፣ እህቴ ግን ፈርታለች። በይ እንሂድ። ይሄው ደሴቱ ጋር ደርሰናል። እህቴ አትፍሪ፣ ደህንነትሽ በእኔ ወንድምሽ እጅ ነው። አላማችን የራሳችን ቤት መስራት ነው። ብዙ እንጨትና ለማሰሪያ ገመድ ማሰባሰብ አለብን። አሁን ስራ እንከፋፍላለን። እኔ እንጨት አመጣለሁ፣ እህቴ ደግሞ ገመድ ታመጣለች። እንጀምራለን። እኔ ድርጊት እንጂ ብዙ ማውራት አልወድም። ለማየት አባዬ እና መንቲያዬ ነው የምኖረው። አሁን እንጨት እየፈለኩ ነው። ቀርከሃ ነው መሰለኝ ስሙ። ፈጣሪ አንድ ማግኘት አለብኝ። የምፈልገውን አገኘው። ብቻዬን መቁረጥ አልችልም፣ ምክንያቱም ህፃን ነኝ። እስቲ ጓደኛ ፈልጌ ልጠይቅ። የፓንዳ ጓደኛዬ ቀርከሃ እንዲቆርጥልኝ ጠየኩት፣ እሱም ረዳኝ። የማልረዳ ምንም ነገር የለም አለኝ። ፓንዳው ትንሽ ላጫውት ካለኝ ምርጥ ጓደኛዬ ደስ አላል። ምርጥ ጓደኛዬ አሁን ቀርከሃውን እየወሰደልኝ ነው። በጣም አመሰግናለሁ አጎቴ ፓንዳ። አንተ ባትኖር ኖሮ ምን እንደማደርግ። በእግር መሄድ ደከመኝና ፓንዳው ናት እሸክማለሁ አለኝ። ለማንኛውም ወደ ቦታው ደርሰናል። በቃ ዋና ተልእኮዬን ጨርሻለሁ። አሁን እኔና አጌት ፓንዳ እህቴን እንጠበቃለን። ምን አለበት የመንቲያዬን ምክር ባልሰማና ወደዚህ ደሴት ባልመጣ። ሆስፒታል ብቆይ ኖሮ ይሻል ነበር። ብዙ ነፍሳት አሉ። መንቲያዬ ካንተ ጋር የምመጣው ለመጨረሻ ጊዜ ነው። ዳመኛ ካንተ ጋር አልመጣም። እዚህ 40 እግር አለው፣ ነፍሳት አለ። እግዚአብሔር ይመስገን ከነፍሳቱ ሸሽቻለሁ። ግን ለምን እንደመጣው ረሳው። ምንድነው የምፈልገው ከዚህ ቦታ? አሁን ለምን እንደመጣው አስታውሳለሁ። ወንድም የሚያመጣውን እንጨት የምንጠቀምበት ገመድ ልወስድ ነው። እሺ አሁን ወደ ስራ። አው ይህ ነው መንቲያዬ። እንጨቱን ተጠቅመው በቱን ይሰራልናል። ግን እርዳታ ያስፈልግኛል። እቺ ቆንጆ ወፍ ከዛፉ ወረዳ እርዳታ ትፈልጊያለሽ ቆንጆ አለችኝ። ይህን ብቻ ውሰድ አልኳት። እሷም ትረዳኛለች። መንገድ ጠፍቶብኛል። ወዴት እየሄድኩ እንደሆነ ማሰብ አለብኝ። ምናልባት ወደዚህ ነው። ልንገራችሁ ረሳው። ምናልባት ለምን እንደ ድሮ አትቀርጽም ካላችሁ መንቲያዬ ካንቺ በተሻለ መቅረጽ እችላለሁ ብለው ይዘው ሄደው ነው። ወፉ ካንተ ጋር መብረር ይፈልጋለሁ ስለው የአባትሽ ሰራተኛ መሰልኩሽ እንደ በእግርሽ እጅ አለኝ። ምን እንዳገኘው ተመልከቱ። ቆንጆ አበባ ነው። እንደ ማስጌጥ ብለብሰው ከና በጣም ቆንጆ ይሆናል። አዳሱን መልክ እንዴት አያችሁ? ቆንጆ ነው አይደል? ለማንኛውም ጉዞዬን እቀጥላለሁ። ከመንቷዬ መዘግየት አልፈልግም። ይህ ህፃናት አባት ንጉ የሚያስፈልገን ሁሉ አመጣልን። ቆይ መንቲያዬ የት ነው ያለችው? ለምን ካንተ ጋር አልመጣችም? ወፉ ተነስ፣ መንቲያህን ፈልግ። ይህ ደሴት መዋለ ህፃናት አይደለም አለኝ። ትንሽ ተበሳጭቷል መሰለኝ። ሄጄ የት እንደጠፋሽ ልዬ ውስቲ። እህቴ ትሰሚኛለሽ? ቅርብ ከሆንሽ ጮኺ ፕሊዝ። በመጨረሻ መንቲያዬን አገኘኋት። መንገድ ጠፍቶባት ነው። በይ አሁን ወደ ቦታችን እንመለስና ቤታችንን እንቀነባ። ሁሉንም ቁሳቁሶች አለን። አሁን ትክክለኛ ስራ ይጀምራል። ትንሽ የምንተኛበት ቤት ስለሆነ ቤቱን በጋራ እንሰራለን። አዎ ልነግራችሁ ረሳሁት። ፓንዳው ከመሄዱ በፊት የምትፈልጉ ነገር ካለ ደውሉልኝ፣ ሁሉንም ነገር የሚያደርግላችሁን አመጣችኋለሁ አለኝ። ግን ከኛ ጋር ቤቱ እንዲሰራ ፓንዳውን ማስቸገር አልፈልግም። እስካሁን ብዙ ረድቶናል። ስለዚህ ብቻችንን ለመስራት እንሞክራለን። እሺ አሁን የታሰሩ ነበሩ ነገሮችን ላይተናል። ግን ከመጀመራችን በፊት ሰብስክራይብ እና ላይክ አድርጉ፣ ምክንያቱም ቪዲዮቹን ለፍተን እንሰራለን። እንወዳችኋለን። ግንባታውን ጀመረናል ማለት ወንድሜ ጀምሯል። ማን እንደጀመረ እንኳን ችግር የለም። ዋው ወንድሜ ከምር ትችላለህ። እሺ ወንድሜን የቻልኩትን ሁሉ ረዳሁት። አስቲ እሱ ስክጨርስ ትንሽ አርፋለሁ። እንቅልፌም ተኝቼ እመለሳለሁ። የደሴቱ አየር በጣም ከባድ ነው። በቃ አሁን ትንሽ ተኛለሁ። ከአንድ ሰዓት በኋላ ቀስቅሰኝ። ከቤቱ ትንሽ ሰራሁት። ወደኩኝና መንቲያዬ ችላ አለችኝ። በዛ ላይ ደግሞ የምህንድስና እውቀት ምንም የለኝም። ምን አለበት ፓንዳውን ብጠራ ኖሮ። ድክም ብሎኛል። ልደውልለት እንጂ
በቃ ልደውልለት። ግን ለፓንዳው ከመደወለ በፊት ለእህቴ ዋንጥላ ሰራለሁ። እሷ በፀሐይ ውስጥ ብቻዋን ይተኛች ነው። ጃንጥላውን ሰራሁላት። አሁን እህቴ የጣለችውን ካሜራ አነሳለሁ። አረ ፈጣሪ ቅር ይበላት። ካሜራው ከደሴቱ በላይ ውድ መሆኑን አታውቅም። ካሜራውን አንስቼ አሁን በሱ እየቀረጽኩ ነው። አሁን አየሩ ትንሽ ቀዝቀዝ ስል ለፓንዳው ደውላለሁና ይጠራለሁ። ይቅርታ ጓደኛዬ፣ ያስቸግርኩ እንደሆነ ይገብኛል። ግን በእናት አንዴ ናይና ቤቱን መገንባት እርዳን እየጠበቅኩ ነው። ፓንዳ እንደደወልኩለት መጣ። በቃ እሱ ሁሌም እንደዛ ነው፣ በጣም ይረዳናል። አሁን ካሜራውን አቆመው ከፓንዳ ጋር ቤቱን በፍጥነት እንጨርሳለን። ፓንዳው ዳይፐሬንና ኮፊያዬን ልሞክራለኝ እና እኔም ሰጠው። ተመሽቷል መሰለኝ። እኔና ፓንዳው ሌሊት ከመሆኑ በፊት ትኩረት ሰጠን። ቤቱን ቶሎ ለመጨረስ እንሞክራለን። እወዳችኋለሁ። ሰብስክራይብ እና ላይክ አድርጉ። ግንባታው በተሳካ ሁኔታ ተጠናቋል። ዲዛይኑን እንዴት አያችሁ? በእርግጥ ሀሳቡ በሙሉ የፓንዳው ነው። እኔ መሐንዲስ እንዳልሆንኩ ነግሬያችሁ ነበር። ይህ ኤጎት ደግሞ የቤት ውስጥ ዲዛይነር ነኝ ብሎን ቤቱን አሪፍ አድርጌ ይሰራላችኋለሁ ይላል። እስቲ ምን እንደምሰራ እናያለን። ይሁት ይህ ደግሞ የቤት ውስጥ ዲዛይነር ነኝ ብሎን ቤቱን በቃ እንዳለ ሙዝ በሙዝ አረገው። ይሄም ጥበብ ነው ልበል እንዴ? አጎት ለስራው ገንዘብ ስጡኝ እያለ ነው። የምን ገንዘብ ነው እንዴ? በነፃ እኮ ነው ይሰራሉ ያልከው። አሁን ካልሆነ አባቴን ይጠራሉ። ምናባ ዲኮሬሽን ነው አንፈልግም። ከዛ ውሰድ። ሁሌም ከቤት ስንወጣ ዳይፐርና ወተታችን ይሰረቃል። ማን ነው ግን እንደዛ የሚያደርገው? ምናልባት ፓንዳው ይሆን እንዴ? እግዚአብሔር ይጠብቀን። አሁን የመተኛት ጊዜው ነው። ስነቃ ደግሞ እህቴ መጥታ ቤቱን እንድታየው ይደውልላታለሁ። እማዬ ስንት ሰዓት ነው አሁን? ለረዘም ጊዜ ተኛው መሰለኝ። እሺ ወደ መንቲያዬ ተመልሼ የቤቱን ግንባታ ይረዳዋለሁ። አሪፍ እንደምሆን ተስፋ አደርጋለሁ። ዋው መንቲያዬ የኔን እርዳታ እንደማይፈልግ አላቅም ነበር። ይሄ ሁሉ በራሱ እንዴት አደረገ? የተለመደ አይደለም። ይህንን ሁሉ እንዴት ብቻ እንገነባ? በል አሁን ተነስ። በፈጣሪ ርቦኛል፣ ወተት እፈልጋለሁ። አው የአባቴ ጀልባ ነው። አባዬ እኛ እዚህ ነን። በመጨረሻ ዳዲ ደርሰው ወተቱን ሰጠን። አሁን እሱን አሰናብተን የደሴቱ ኑሮያችንን እንቀጥላለን። ዳዲ ካሜራ አይወድም፣ እንድናሰናብተው አልፈለገም። በቃ አሁን ወተታችንን እንጠጣለን፣ ግን አናበዛም። ይህ እስከ ነገ ነው ምበቃን። አሁን ሆዳችንን እንሞላለን። ከዚህ ሁሉ ድካም በኋላ ይገባናል። ከባድ ቀይ ነበር፣ ግን ጥሩ ነው። አሁን የመተኛት ጊዜ ነው። መንቲያዬ ቀድማ ተኝታለች። አሁን እኔም ልተኛ። ደህና ደሩ። ባይ። እንቅልፍ አልመጣም ስላለኝ ትንሽ ጨንቆኝ እዚህ መጣሁ። ለባህር ልነግረው ፈለጋለሁ። አንድ ወተት ብቻ ነው የቀረው። ዳይፐር እንኳን የለንም። መንቲያዬ ፈርታለች። ሁሌም እያለቀነች ነው። ወደ ጫጋ ልገባ ነው። ምክንያቱም እኔ ወንድ ነኝ። ከእግዚአብሔር ውጪ ማንንም አልፈራም። ዋው ምንም አይታየኝም፣ ግን አሁንም አልፈራም። ለማንኛውም ከዚህ ምን እንደምሰራ አላውቅም። በቃ አሁን መፍራት ጀምሬያለሁ። ወደ ቤት ልመለስ። የሚያስፈራ እንስሳ ድምፅ ሰማሁ። ጃኬት የምለብስ እንስሳ ለመጀመሪያ ጊዜ ነው የማየው። እሺ ይህ የመጀመሪያው ቀን መጨረሻ ይመስለኛል። ቀጣይ ጠብቁ። በዚህ ደሴት ላይ ምን እያደረጋችሁ ነው?